ስትሬት ኦፍ ሆርሙዝ ልክ እንደ ስዊች ኦን ኦፍ የምታደርጉት ነገር አይደለም፣ ወይም ደግሞ ልክ እንደ ቧንቧ የምትከፍቱትና የምትዘጉት ነገር አይደለም። ለምሳሌ የፊታችን አርብ አሜሪካና ኢራን ተሳክቶላቸው ስምምነት ከተፈራረሙ ራሱ ስትሬት ኦፍ ሆርሙዝ የሚከፈተው ፖለቲካሊ ነው እንጂ ፊዚካሊ አይደለም፣ ወይም ደግሞ ፕራክቲካሊ አይደለም። ፖለቲካሊ ሊከፈት ይችላል። ፊዚካሊ ግን ለመከፈትና ሙሉ ለሙሉ ልክ እንደ ቀድሞ ኦፕሬሽናል ለመሆን በጣም ረጅም ጊዜ ይፈጅበታል። ስለዚህ ጉዳይ ከማየታችን በፊት ስለ ኢራን አንዳንድ ነገር ልንገራችሁ። አሁንም እንግዲህ የፊታችን አርብ ኢራንና አሜሪካ ተሳክቶላቸው ስምምነቱን ከተፈራረሙ የኢራን መንግስት ከጦርነቱ ወጥቶ ከጦርነቱ ወደ ከፋ ሌላ አንድ ከባድ ምድጃ ላይ ነው የሚጣለው። ስለዛ ነገር ነው የምነግራችሁ። እንግዲህ ታስታውሱ እንደሆነ ጦርነቱ ገና ከመጀመሩ በፊትም የኢራን ህዝብ ሁለት ጥያቄ ነበረው። የመጀመሪያው የንጹህ መጠጥ ውሃ ጥያቄ ነው። ሁለተኛው ደግሞ የኑሮ ውድነት ነው። ታስታውሱ እንደሆነ እንደውም ለ15 ቀን ምናምን የቆየ ሰላማዊ ሰልፍ ወይም ደግሞ የአመፅ ሰልፉላ ሲደረግ ነበረ። እንግዲህ በዛ ጊዜ ራሱ አንዳንድ ሚዲያዎች የሚሉት እውነት ከሆነ፣ በነገራችን ላይ አብዛኛው ሚዲያ ነው በዚህ ነገር ላይ የሚስማማው፣ የኢራን መንግስት እስከ 40 ሺህ የሚደርሱ ዜጎችን ገሏል ብሎ ነው ሚዲያዎች የሚዘግቡት። ማለትም በነዛ የአመፅ ጊዜዎች ውስጥ ማለት ነው። ታስታውሱ እንደሆነ ኢቨን ጦርነቱ መሀል ላይ ራሱ አንዳንድ ሰዎች በአደባባይ ኤክስኪዩት ሲደረጉ ነበረ ከዛ ኬዝ ጋር በተገናኘ ማለት ነው። ከዛም እንግዲህ ይሄ ችግር እንዳለ ጦርነቱ ተጀመረ ማለት ነው። ከዛ ደግሞ ጦርነቱ ያመጣቸው ደግሞ ውድመቶች አሉ። እንግዲህ የኢራን መንግስት ቃል አቀባይ ራሷ ነች በኢራን ስቴት ሚዲያ ላይ ቀርባ 270 ቢሊዮን የሚደርስ ኪሳራ ደርሶብናል በዚህ ጦርነት ብላለች። ታዲያ ይህ ገንዘብ ኢራን የተኮሰቻቸውን ፕሮጀክታይሎች አጠቃላይ የተኮሰቻቸውን የጦር መሳሪያዎች ሁሉ አያጠቃልልም። ይሄ ገንዘብ የኢንፍራስትራክቸር ስሌት ነው። ማለትም የሚሊተሪም እንደገና ደግሞ የሲቪሊያንም ኢንፍራስትራክቸሮች አጠቃላይ የወደሙት በድምር ወደ 270 ቢሊዮን ዶላር ይደርሳል ነው የሚለው የኢራን መንግስት ማለት ነው። ሌላው እንግዲህ ከጦርነቱ በፊትም አስቀድሞ ቫሊዩን እያጣ የመጣው የኢራን ከረንሲ አሁን ላይ ኦልሞስት ፍሪፎል እያደረገ እንደሆነ ነው ኢኮኖሚስቶች እየተናገሩ ያሉት። ዛሬ ላይ ለምሳሌ ጎግል ብታደርጉ አንድ የአሜሪካ ዶላር በ1.375 ሚሊዮን የኢራን ሪያል እየተመነዘረ ነው። አጠቃላይ ፖይንት ቱ ፖይንት ኢንፍሌሽን በዚህ ሰዓት 73.5% ደርሷል። ኢማጅን ኢንፍሌሽን 73.5% ሂት ሲያደርግ ማለት ነው። ሌላ በጣም አስደንጋጭና አስገራሚ የሆነ ነገር ልንገራችሁ። አንድ ትሬ እንቁላል ማለትም የእንቁላል ማስቀመጫ ታውቃላችሁ አይደለ? ኦልሞስት ከ36 ከ30 እስከ 40 ምናምን እንቁላሎችን የሚይዘው ማለት ነው። እሱ አጠቃላይ 600 ሺህ ቶማንስ እየተሸጠ ነው። ቶማንስ ማለት በኢራኖች ሎካል ከረንሲያቸው ነው። ለምሳሌ ኦፊሻል ከረንሲያቸው ሪያል ሲሆን ቶማንስ ደግሞ ሎካል የሚጠቀሙት ከረንሲያቸው ነው። ታዲያ አንድ ቶማንስ 10 ሪያል ነው የሚመነዘረው። ይህ ማለት ቶማንስ የተሻለ ቫሊዩ ያለው ማለት ነው። አንድ ትሬ እንቁላል ወይም ደግሞ በአንድ ማስቀመጫ ውስጥ ያለ እንቁላል ከ30 እስከ 40 የሚደርስ እንቁላል 600 ሺህ ቶማንስ ነው እየተሸጠ ያለው። እንግዲህ ከዚህም የተነሳ የኢራን መንግስት በአሁኑ ሰዓት ናሽናል ክሬዲት ፕሮግራም ይፋ አድርጓል። ይህ ምንድነው? ኩፖን ለህዝቡ ይታደላል ማለት ነው። ይህንን ኩፖን ህዝቡ ይዞ ለዴሊ ፍጆታ የሚፈልጋቸውን ነገሮች በዛ ኩፖን ይገዛል ማለት ነው። ካሽ ሳያወጣ በብድር ይገዛል። ሊትራሊ መንግስት የመሽሩፍ ለህዝቡ እያበደረ ነው ማለት ነው። ከዛ ለወደፊት ይወራርዳል። መንግስት ያንን ገንዘብ ለወደፊት ከህዝቡ ያወራርደዋል ማለት ነው። እንግዲህ ቅድም እንደነገርኳችሁ የፊታችን አርብ አሜሪካና ኢራን ቢስማሙና ስምምነት ፈጽመው ቢፈራረሙ ራሱ የኢራን መንግስት ሌላ ከባድ የሆነ ጦርነቱ ቀላል ነው፣ እንደውም ከጦርነቱ በጣም የከፋ ትልቅ የቤት ስራ ሀገር ውስጥ ይጠብቀዋል ማለት ነው። ሌላው እንግዲህ ይህ ስምምነት ከተፈጸመ በኋላ ስለ ሆርሙዝ እንግዲህ እጣ ፈንታ ደግሞ ሆርሙዝ ማለት ነው ስምምነቱ ከተፈራረሙ በኋላ ራሱ ሆርሙዝ 3 መሰረታዊ ትልልቅ ችግሮች አሉት። ወደ ነበረበት ወደ ኖርማል እንዳይመለስ የሚያደርጉትና ስሙዝ እንዳይሆን የሚያደርጉት 3 መሰረታዊ ችግሮች አሉት። እነሱ ልንገራችሁ። ሆርሙዝ ተከፈተ ሲባል ለምን ሰው ሁሉ ደስታ በደስታ እንደሚሆን አይገባኝም። ስትሬት ኦፍ ሆርሙዝ ውስጥ አንድ መረሳት የለበት ነገር ፈንጅ ተቀብሯል። ኢራን ፈንጆችን አስቀምጣለች። ስለዚህ እነዚህ ፈንጆች ከዛ ቦታ ሪሙቭ ተደርገው ሙሉ ለሙሉ ሰላማዊ እስኪሆን ድረስ መርከቦች በነበረው ካፓሲቲ መንቀሳቀስ አይችሉም። እንግዲህ ታስታውሱ እንደሆነ የዛሬ ወር አካባቢ መረጃ ነግሬያችሁ ነበረ። የአሜሪካ ሚሊተሪ እንኳን ጦርነቱ ከቆመ በኋላ ስትሬት ኦፍ ሆርሙዝን ከፈንጅ ነፃ ለማድረግ ፈንጆቹን ለማውጣት 6 ወር ያስፈልገኛል ብሏል። ይህ ማለት አስቡ፣ በአሜሪካ ካፓቢሊቲ 6 ወር የሚፈጅባት ከሆነ ለሌላው ምን ያህል ከባድ እንደሆነ አስቡ። ሌላው ሆርሙዝን በተመለከተ ከባዱ ነገር ምንድነው መሰላችሁ? ኢንሹራንሶች ናቸው። እንግዲህ በስትሬት ኦፍ ሆርሙዝ በኩል ለሚያልፉ መርከቦች ማለትም አጠቃላይ በገልፍ በኩል ለሚያልፉ መርከቦች ኢንሹራንሶች ኃላፊነት አንወስድም ብለዋል። ማለትም አስቡት እንግዲህ አንድ መርከብ በአማካይ በትንሹ እስከ 200 ሚሊዮን ዶላር የሚያወጣ ነዳጅ ነው ጭኖ የሚንቀሳቀሰው እና አስቡት እንደዚህ አይነት ሪስኪ በሆነ ቦታ ላይ ኢንሹራንሶች ሪስኩን አይወስዱም።
ስለዚህ መርከቦቹ በራሳቸው ሪስክ ወስደው ያለ ኢንሹራንስ ይንቀሳቀሳሉ ወይ? ሌላው ስትሬት ኦፍ ሆርሙዝ የሚያጋጥመው እንቅፋት ምንድን ነው መሰላችሁ? ኢራን የትራንዚት ፊ ስቲል አስከፍላለሁ እያለች ነው። አቋሟ እንደዛ ነው። የአሜሪካ መንግስት ደግሞ በነፃነት መርከቦች በነፃ እንደሚተላለፉ ነው ዶናልድ ትራምፕ እየተናገሩ ያሉት። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ትናንትና ትዊት አድርገዋል። መርከቦች በዛ በኩል ለሚያልፉት ትራንዚት ፊ እናስከፍላለን ብለዋል። ስለዚህ ይህ ሀሳብ ራሱ ገና አልታረቀም። ሁለቱ ሀገራት አርብ ቢፈራረሙ ቢስማሙ ራሱ መርከቦች ከፍለው ነው የሚያልፉት ወይስ ደግሞ በነፃ ነው የሚያልፉት? ገና ይሄ ራሱ በጣም የሚያጨቃጭቅ ኢሹ ነው።